አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ያላችሁ ሁላችሁም ሰላም የመዳም ቅመም ያለሁላችሁ ደህና ናችሁ? እና ዛሬ ርዕስ ደግሞ ለሁላችንም አዲስ ዩቲዩበር የሆነን ሁላችንም የሚጠቅመን ነገር ብዬ ያመጣሁት ሀሳብ ነው ማለት ነው። ምንድነው መሰላችሁ? አንዳንዶቻችሁ ሰዓት ቀነሰብን እያላችሁ ነበረ። ስታወሩም ሰምቼ ማለት ነው። ሰዓት የቀነሰ ሰዓት ወርዷል፣ ጭራሽ ያለውም ዜሮ ገባ ስትሉ ነበረ ማለት ነው። እሱ እንዴት ነው መሰላችሁ? ለምሳሌ በግሩፕ ፕሌሊስት እያጫወታችሁ ከሆነ ያን ፕሌሊስት ላይ ድጋሚ አንድ ቪዲዮ ድጋሚ ሲያጫውቱት ማለት ነው ጭራሽ ሰዓቱ የወረደ ይሄዳል። አንድ ሰው ከአንድ ጊዜ በላይ ማየት የለበትም ቪዲዮ ማለት ነው። ድጋሚ ሲታይ ምንም ሞኒ ቢሆን ራሱ ብር ድጋሚም ስላዩት ብቻ ብር አይቆጥርም ማለት ነው። አንዴ ብቻ ነው መታየት ያለብን ትላችኋለሁኝ። እኔ ከዚህ በፊት ነበረኝ ቻናል ማለት ነው። እስከ 1800 ሰብስክራይብ የደረሰ ሰዓት ሁላ ከፍዬ አስሞልቼ ሰብስክራይብ እንኳን እየተደማመርኩኝ 1008 ሆኗል አሁን ላይ ሳየው ማለት ነው። ምን ዋጋ አለው? መጨረሻ ላይ እየሰራሁ ደህና እየሄድኩ ሞኒ ሆኖ የተወሰነ ቁጥሩ ምናምን ሳለ በመሃል ሀገር ገባሁ ማለት ነው። ከዛ በመሃል ሀገር ስገባ ደግሞ እንትን አላገኘሁም፣ ዋይፋዩ ምንም አላገኘሁም። በቃ መስራት ተውኩት። ደህና ወላሂ ደህና እየተንቀሳቀሰ ነበር። ሀታ ቪው በቀን እስከ 300 400 ይታይልኝ ነበር። የሚገርማችሁ ሳልደማመር ማለት ነው። መጀመሪያ አካባቢ የሰብስክራይበር እደማመር ነበረ። ከዛ በኋላ በቃ ኦቨር ቫይራል የሆነ ሄደ ማለት ነው። ከዛ ሀገር ስገባ ችላ አልኩት። በፊት ዱባይ እያለሁ ማለት ነው። አሁን ላይ ሳይሆን ዱባይ እያለሁ አሁን ሳውዲ ነው። ከዛ ለማስተካከል እዚህ ሳውዲ ከመጣ በኋላ ማስተካከል ፈለኩኝ ብሎ ብሰራው ምንም በቃ እንግሊዝኛው ያን ያህል አነበዋለሁ። ትርጉም ላይ ምንም ያን ያህል አይደለሁም። እና ትላልቅ ዩቲዩበሮችን በጠይቃቸው መልስ ሊሰጡኝ አልቻሉም። ያስተካክሉኝ ራሱ ማለት ነው። ከዛ መልስ አልሰጥ ሲሉኝ እንደገና ይሄንን አዲስ ቻናል ከፈትኩኝ ማለት ነው። ምን ልላችሁ ፈልጌ ነው? የፕሌሊስት ምናምን አታጫውቱ። አንደኛ አንድ ዩቲዩብ ለአመት ነው። አመት ካለፈ በኋላ ያለው ሰዓት ዜሮ ይገባና ማለት ነው። እንደገና በአዲስ ነው የሚቆጥረው ሰዓት ያለውን ዜሮ ይገባል። አመት ከሞላው ቻናሉ ሞኔታይዝ ሳይሆን አመት ከሞላው እንደገና ያቺ ሰዓት ዜሮ ይገባና እንደገና ከአንድ ይጀምራል ማለት ከዜሮ ይጀምራል ሰዓቱ ማለት ነው። እና በተደጋጋሚ አንድ ቪዲዮ አንድ ሰው ተደጋጋሚ ባያጫውት ጥሩ ነው ለቻናሉ። ግሩፕ ላይም ደግሞ እንዳየኋችሁ አንዲት ልጅ አለች። የኮመንቱን ላይ ብዙ ጊዜ ጽፌላታለሁ። ድምጽ የሌለው ቪዲዮ ቢያንስ ምስል እንኳን ባይኖረው ድምጽ ቢኖረው አሪፍ ነው። አሁን የፀሀይ ይሁን ቻናል አብዛኛው ረዥምም ሆኖ ድምጽ የለውም። ያው እንድታስተካክልም እንደዚህ ለፍታ ምናምን ድካማ ባዶ እንዳይሆን በማለት ነው። ምናልባት ቪዲዮውም ልታዳምጡ ትችላለች። አንዳንዶቻችንም ያው የኔው የተስተካከለ ነው ማለቴ ሳይሆን እርስ በራሳችን እየተጋገዝን እንደዛ ነገር ማለት ነው። ማስተካከል ያለብን ነገር ካለ የተነጋገርን ምናምን ሲሆን በጣም አሪፍ ነው። ሁላችንም አዲስ ስለሆንን ማለት ነው። እና ግምገማ ላይ ሲደርስ ማለት ነው ይሄ ሁለተኛ ስቴፕ ላይ በጣም አስቸጋሪ ነው። ይጥላል ማለት ነው። እኔ የመጀመሪያ አካባቢ የሰው ቪዲዮ ጭኜ እንደዚህ በድምጽ አልሰራም ነበር። ከተለያዩ ዌብሳይት የሰው ቪዲዮ አምጥቼ ነበር የሰራሁት ማለት ነው። ከዛ መጨረሻ ሞኒ እንደምንም ሞኒ ሆነና ማለት ነው። ግማሽ ከደረሰ በኋላ እንትን አለብኝ ዘጋብኝ ቻናሉ ዩቲዩብ ማለት ነው። መቼ ማስጠንቀቂያ እንደሰጠኝ አላውቅም። ያው ያን ያህል የእንግሊዘኛ እውቀቱ ስለሌለኝ አነባለሁ፣ ትርጉም ላይ ችግር ነበረ። ከዛ የተወሰነ ሰዓት ከሆነ በኋላ ተዘጋ ማለት ነው። ቻናሉ ኤክስፓየሪ ዴት ሆነ ማለት ነው። ከዛ አንድ ሰው ደግሞ እንደ እንግሊዘኛ ትንሽ የሚችል ሰው ይሄልኝ ብዬ ሰጥቼው ማለት ነው። እንዳለ እኮ የሰው ቪዲዮ ነው ለዛ ነው የተዘጋብሽ ምናምን ከቻልሽ በራስሽ ብትሰሪ ጥሩ ነው። የሰው ቪዲዮ እንትን ይላል ኮፒ
ኮፒራይትም ስትራይክ 2-3 ጊዜ ደግሞ ከላከ ቻናሉ ሞኔታይዜሽኑ ይነሳል፣ ይታገዳልም። ያ ባለ ከሰው ጋር ያመጣሽው ቪዲዮ እነኛ ሰዎች ቻናሉን ይዘጋልኝ ወይም ኮፒራይት ምናምን ይልካሉ። ከዛ ደግሞ አንቺ ሳታውቁት ደግሞ ዝም ብላችሁ የቀጠላችሁ ስትሄዱ ብር አይቆጥርም ማለት ነው። ከንቱ ድካም ነው የሚሆነው። ከቻልን እስኪ በራሳችን ድምጽ በራሳችን ሙያ በቃ ያገኘንን ነገር ሀሳብ ምን እየፈጠርን ብንሰራ ይሻላል። ሰርተን ባዶ እንዳንቀር ማለት ነው። እና አብዛኛው ልጆች የሰው ቪዲዮ ያመጣሉ ማለት ነው። የሰው ቪዲዮ መጀመሪያ ላይ ዩቲዩብ ምንም እንትን አይቆጣጠርም። ቁጥጥር የሚያበዛብን ሞኒ ስንሆን ነው ማለት ነው። እና በመጀመሪያ ቻናል ላይ ብዙ ነገር አይቻለሁ። ያው ባይሆንም ባይሳካም አንዴ አልተሳካም ብዬም ደግሞ ተስፋ አልቆረጥኩም። እንደገና ይሄን ጀመርኩኝ ማለት ነው። ያው የመስራት አላማ ፍላጎቱ ስላለኝ ያው አንደኛው ተበላሸ ማለት ሁሉም ይበላሻል ማለት አይደለም። እስኪ ይሄንንም እንደምንም ተስፋ ሳልቆርጥ ይሄንን ከፈትኩት እላችኋለሁ። ከቻለን የሰው ቪዲዮ ባንለቅ በራሳችን ነገር ብንንቀሳቀስ እና እንደዛ ይሻላል ለማለት ነው። እና ሰዓት ቀንሶብኛል ሲያወሩ ሰምቼ ነው። ሰዓቱ አመት ከሞላ ወይም ፕሌሊስት ደጋግሞ ሲያጫውቱት ማለት ነው ሰዓቱ ዜሮ ይገባል። እኔም በፊት አጫውት ነበር ፕሌሊስት ደጋግመን እያጫወትን ሀታ በስልካችን የተለያየ አካውንት ከፍተን ስናጫውት ዜሮ ያስገባዋል ማለት ነው። ስልክ ላይ ሆኖ የተለያዩ አካውንቶች አሉ። እሱ ላይ ስታጫውቱ ስልካችሁ ላይ ደጋግማችሁ አታጫውቱ እና ለቻናሉ ጥሩ አይደለም እላችኋለሁ። ሌላም ልጆች አንዳንድ እስኪ ማስተካከል ያለብን ነገር ካለም ይሄ ቪዲዮ የምትከታተሉ እንግዲህ ኮመንት እየጻፋችሁ ኮመንት እያስቀመጣችሁ ከትላልቆቹ እየተማርን ትላልቆቹ ደግሞ ችግራቸው እንዲህ የሆነ ነገር ቻናል አስተካክሉልኝ ምናምን ብላችሁ ከፍላችሁ እንኳን በቃ ታገኟቸው ማለት መልስ አይሰጡም። በጣም የሚያናደው ነገር እናም እንዳልኳችሁ ማለት ነው። ያወራሁኝ ሲጠሩኝ አቋርጬው ነው ማለት ነው። እና በራሳችን ነገር ብንንቀሳቀስ አሪፍ ነው። የሰው ቪዲዮ ማለት ነው የባሰ መጀመሪያ ላይ ሊቀበለን ይችላል። ያው ሞኔታይዝ ሊደረግ ይችላል የሆነ ሰዓት ላይ ሞኔታይዜሽኑ ያነሳዋል ቻናሉም ደግሞ ይዘጋዋል ማለት ነው። ዩቲዩብ አንዳንድ ጊዜ አዳዲስ ነገሮች ይዞ ይመጣል። ጥሩም ነገሮችም ያመጣል። ቻናላችንም የሚዘጋበት ሁኔታም ይኖራል። በተለይ ማንበብ የሆነ ትርጉሙን ለማይገባን የሚያስተካክለን ሰው ማናገኝ ከሆነ ሊዘጋብን ይችላል ማለት ነው እላችኋለሁኝ። እና አንዳንድ ቪዲዮ ደግሞ ረጅም ከሚሆን 1 ሰዓት ከሚሆን ጥራት ያለው 10 ደቂቃ 8 ደቂቃ ያው አንዳንድ ጊዜ ሞኔታይዜሽን ሲሆን ከ8 ደቂቃ በላይ ቢሆን እንደዛ ነው መሰለኝ። ህጉም ከ8 ደቂቃ በታች ከሆነ ማስታወቂያ አይገባም ይመስለኛል። 1 ሰዓት 2 ሰዓት ዝም ብላችሁ ሊቭ ላይ የተቆራረጠ ድምጽ በስርዓት የማይሰማ ያው ለሰአት ብላችሁም ይሆናል። ግን ያው ሰአቱም ደግሞ እንዲህ ወይ ካልሆነ ማስሞላት ማለት ነው። ሞኔታይዝ ከሆነ በኋላ ቢቀንስም ችግር የለውም። ምክንያቱም ቪዲዮ እየሰራችሁ ስለምትሄዱ አይቀንስም። እናንተ እይታ ካለ ሰአቱም እየጨመረ ይሄዳል። የሚቀንስበት ግን ሁኔታም አለ። የተሞላ ሰዓት አንዳንዴ ቶሎ የሚቀንስበት ሁኔታ አለ ማለት ነው። ረጅም ሊቭ ላይ ተቀምጣችሁ ድምጽ የሌለው ከሚሆን 8 ደቂቃ 9 ደቂቃ 10 ደቂቃ ጥርት ያለ ድምጽ ያለው በተለይ አንዳንድ ሰዎች ማለት ነው። አንዳንድ ሰዎች ርዕስ አታስቀምጡም። ርዕስ አስቀምጡ ዛሬ ስለምን እንደምታወሩ ዲስክሪፕሽን ላይ ብጽፉ በጣም አሪፍ ነው ብዬ አስባለሁ ማለት ነው። ሰውም ለማየት ለእይታም እንዲህ ላይክ ለማድረግ ኮመንት ለመጻፍ አንዳንድ ሰው ደግሞ ሳይፈልግም ገብቶ የሚያይ አለ ርዕሱ ሲያይ ማለት ነው። እና እንደዛ ለማድረግ ሞክሩ እላችኋለሁኝ። ያው የኔም ቪዲዮ ያን ያህል ጥርት ያለም ባይሆን እኔ የሚገርማችሁ ነገር እዚህ ሚዲያ ላይ ስመጣ ድምፄ ሁላ ማውራው ላይ ይጠፋብኛል። ስንትና ስንት ደቂቃ አወራለሁ ብዬ ስመጣ ጭራሽ ይጠፋብኛል ማለት ነው። እንግዲህ ያው ቀስ በቀስ እላመደዋለሁ ብዬ እየሞከርኩ ነው እላችኋለሁኝ። የበፊቱ ተበላሸ እንደገና አዲስ ጀመርኩኝ እላችኋለሁ። ያው ከበፊቱ ያየሁትን ላካፍላችሁ ብዬ ነው። እና ከተመቻችሁ ላይክ ኮመንት ሰብስክራይብ እያደረጋችሁ
ሼርም ያደረጋችሁ ማለት ነው። ተባብረን እንደግ እላችኋለሁኝ።